እሺ ከተባለ በኋላ ቀጣዩ ምዕራፍ የሰርግ ዝግጅት ነው። ወዳጆቼም በአዲስ አበባ ሰርግ ማዘጋጀት ማለት አንድ አነስተኛ ሀገርን እንደ መምራት ይቆጠራል። በመጀመሪያ ሰርጉ የት ይሁን የሚለው ጥያቄ ተነሳ። ሆቴል፣ አዳራሽ፣ እረ የኑሮ ውድነቱ ሲባል በመጨረሻ በቃም እኛው ግቢ ውስጥ ጥቂት የቅርብ ሰዎች ብቻ በተገኙበት ይሁን ተባለ። ጥቂት ሰዎች የሚለው ቃል በአዲስ አበባ ምን ያህል አንጻራዊ እንደሆነ ታውቁታላችሁ። ከዚያም ቀኑ ተቆረጠ። ሐምሌ 12 2017 ዓ.ም። መስከረም ስልኳን አነሳች። ሄሎ ተስፍዬ፣ የኔ ሰርግ ላይ መድረስ አለብን። ሄሎ አልማዝ፣ አንቺ ከሌለሽ ምን ሰርግ ይሆናል እያለች የጥበብ ጓደኞቿንና ወዳጆቿን አንድ ባንድ በራሷ አንደበት ጋበዘች። አንዳንዶቹንማ በስራ ቦታቸው ድረስ በመሄድ እንዳትቀሩ ብላም አደራ ሰጥታቸዋለች። በዚህ መሃል የሰርጉ ዝግጅት ትኩሳት ከተማውን ያዳረሰ ይመስላል። የሰርግ ልብሱ ዲዛይን፣ የሚዜዎቹ ቀለም፣ የወጥ አዘገጃጀት፣ የመኪና ክራይ፣ የዲጄ ምርጫም ዝርዝሩ ብዙ ነው። መስከረም በአንድ በኩል የበስንቱ ድራማ ቀረጻ ላይ ትወናዋን ስትሰራ፣ በሌላ በኩል ደግሞ ከእጮኛዋ ጋር የሰርጉን ዝግጅት ስታባሩጥ እውነተኛው ድራማ የቱ ነው ብላም ራሷን ሳትጠይቅ አልቀረችም። ሁሉም ነገር አልጋ በአልጋ እየሄደ ባለበት ከየት መጣ ያልተባለ አንድ ያልተጠበቀ ትዕይንት ወደ ታሪኩ ገባ። የእጮኛዋ ቤተሰቦች ቅሬታ ይባላል። ቅሬታው ምን ላይ እንደሆነ በውል ባይታወቅም ለጉዳዩ ቅርበት ያላቸው የዘሀበሻ ምንጮች እንደሚሉት የአማቾቹ በኩል አንድ ግን የሚሉት ነገር ተፈጥሯል። እንዴ ተዋናይት ማለት እኮ ሁሌ ካሜራ ፊት የምትውል አይደል? የቤት እመቤትንስ መቼ ነው የምትሰራው አለች ይባላል አንዷ የሩቅ አክስት። ሰርጉ ቤት ውስጥ መሆኑ ትንሽ ክብራችንን ዝቅ አያደርግም ወይ? ቢያንስ አንድ አዳራሽ መያዝ ነበረበት አላሉም ሌላኛው የቤተሰቡ ታላቅ። ይህች ልጅ በማህበራዊ ሚዲያ ላይ በጣም ቮካለች። ለቤተሰባችን ስም ጥሩ ነው ወይ የሚል ስጋትም እንደነበሩ የወሬው ምንጮች ጠቁመዋል። ይህ የቤተሰብ ቅሬታ መጀመሪያ ላይ በሹክሹክታ የተጀመረው ቀስ በቀስ ድምፁን እየጨመረ መጣ። ሰርጉ ይቆይ፣ ገና በደንብ እንተዋወቅ፣ አናስቸኩል የሚሉ ሀሳቦች መነሳት ጀመሩ። ፍቅረኞቹ በአንድ በኩል የራሳቸውን የፍቅር ህልም፣ በሌላ በኩል ደግሞ የቤተሰብን ፍላጎት ለማመጣጠን ሲሞክሩ የሰርጉ ቀን ሐምሌ 12 የተቃረበ መጣ። ሰርጉ ሊደርስ ጥቂት ቀናት ሲቀሩት ያቺ ስልክ መጀመሪያ ላይ በደስታ ስትጋብዝ የነበረችም አሁን በሐዘን ስሜት መደወል ጀመረች። ሄሎ ተስፍዬ፣ መስከረም ነኝ፣ ሰርጉ ተሰርዟል። ሄሎ አልማዝ፣ የኔ ቆንጆ፣ ይቅርታ፣ ያሰብነው ነገር ለጊዜው ቀርቷል፣ ወዘተም። የተጠሩት አርቲስቶች ግራ ገባቸው። አንዳንዱ የገዛውን ስጦታ የት እንደሚያደርገው ሲያስብ፣ ሌላው ደግሞ ለካ ለዚህ ነበር ከሳምንት በፊት ልብሴን ስሰፋ ሆዴን ያስጨነቀኝ ሲል በቀልድ ሊያሳልፈው ሞከረ። መስከረም ለሁሉም ደዋዮች በሌላ ጊዜ ይደረጋል፣ መስከረም ለሁሉም እየደወለች በሌላ ጊዜ ይደረጋል ከማለት ውጭ ስለ መሰረዙ ምክንያት የሰጠችው ዝርዝር ነገር አልነበረም። የነገሩን ሚስጥራዊነት የፈለገችው ይመስላል። ስትገቢም ስትወጪ ነገር ካልሰሞት መቼም አይቆጭ